ሃይ ፋሚሊ እንዴት ናችሁ? ሰላም ብያለሁ ሁላችሁም በያላችሁበት። ዛሬ ይዤላችሁ የመጣሁት ምንድነው ስቴጅ ኢንትሮዳክሽን። ኦኬ ስቴጅ ኢንትሮዳክሽን ማለት መድረክ ላይ ማስተዋወቅ ማለት ነው። ኦኬ መድረክ መምራት ወይም መድረክ ላይ ማስተዋወቅ። ስቴጅ ማለት መድረክ ማለት ነው። ኢንትሮዳክሽን ማስተዋወቅ፣ መድረክ ላይ ማስተዋወቅ ነው የምናየው ዛሬ። የመጀመሪያውን ስንመለከት ነምበር 1 ወይም አንደኛውን ስናይ ሌዲስ ኤንድ ጀንትልመን። ኦኬ ጀንትልሜን ኦር ጀልመን ብላችሁ ማንበብ ትችላላችሁ። ኦኬ ሌዲስ ኤንድ ጀንትልመን ፕሊዝ አክሴፕት ሚስተር አለሙ ዘ ማን ኦፍ ዘ ይር። አያችሁ፣ ሌዲስ ኤንድ ጀንትልመን ያኔ ሴቶችና ወንዶች ፕሊዝ አክሴፕት እባክዎትን ይቀበሉልን፣ እባካችሁ ተቀበሉልን ሚስተር አለሙን ተቀበሉልን። ኦኬ ስለዚህ ሚስተር ብላችሁ ማንኛውንም ሚስተር ካል አቶ ብለን ወይም ይሄን ታይትል ተጠቅመን የወንድ ስሞችን መጠቀም እንችላለን ማለት ነው። ሚስተር አለሙ፣ ሚስተር መሐመድ፣ ሚስተር እንድሪስ፣ ሚስተር ሽመልስ ምናምን ብላችሁ መጠቀም እንችላላችሁ። ዘ ማን ኦፍ ዘ ይር የዓመቱ ምርጥ ሰው ነው፣ እሱን ተቀበሉልን ማለት ነው። ዛስ ኦኬ። ስለዚህ መድረክ ላይ እባክዎትን እንትናን ይቀበሉልን፣ ባለስልጣን ሊሆን ይችላል፣ ተሸላሚ ሊሆን ይችላል፣ የዓመቱ ምርጥ ሰው በስራ ወይም በአፈጻጸም ጥሩ የሆነ ሰው ሊሆን ይችላል፣ ወይም በዓመቱ ያኔ ጥሩ አመርቂ ስራ የሰራ ሊሆን ይችላል። ስለዚህ ሌዲስ ኤንድ ጀንትልመን ፕሊዝ አክሴፕት ሚስተር አለሙ ዘ ማን ኦፍ ዘ ይር ብላችሁ ታስተዋውቃላችሁ። ኦኬ ባካችሁ የተከበራችሁ ሴቶችና ወንዶች ሚስተር አለሙን ተቀበሉልን የዓመቱ ምርጥ ሰው ነው ማለት ትችላላችሁ ማለት ነው። አያችሁ። ሁለተኛ ላይ እንምጣ። ነምበር 2 Your Excellencies, distinguished guests, ladies and gentlemen, welcome to the event. ኦኬ ስለዚህ ምን ይላል? Your Excellencies እናንተ የክብር ሰዎች፣ የእናንተ የክብር ሰዎች ወይም የክብር ባለቤቶች የሆኑት ወይም ዲስቲንጉሽድ የተከበሩ ገስት ገስት ያኔ የተከበሩ እንግዶች ሌዲስ ኤንድ ጀንትልመን ሴቶችና ወንዶች ዌልካም ቱ ዘ ኢቨንት ባካችሁን እንኳን ወደ ዝግጅታችን በደህና መጣችሁ። ዩር ኤክሰለንሲስ ዲስቲንጉሽድ ገስት ሌዲስ ኤንድ ጀንትልመን ዌልካም ቱ ዘ ኢቨንት ካላችሁ እናንተ የክብር የሚገባችሁ የክብር ሰዎች ወይም የክብር ባለቤቶች እንግዶች፣ ጥሪ የተደረገላችሁ እንግዶች እና የተከበራችሁ ሰዎች ያኔ ሴቶችና ወንዶች ፕሊዝ ዌልካም ቱ ዘ ኢቨንት ኦኬ እንኳን ወደ ዝግጅታችን በደህና መጣችሁ እያላችሁ ነው ማለት ነው። አያችሁ፣ በዚህ መንገድ ማስተዋወቅ ትችላላችሁ። ነምበር 3 ሶስተኛው ሌዲስ ኤንድ ጀንትልመን የተከበራችሁ ሴቶችና ወንዶች ፕሊዝ አክሴፕት ባክዎትን ይቀበሉን ወይም ባካችሁን ተቀበሉን ሚስ ሀያት። ይሄ ደግሞ ለሴት ነው። ያኔ አንደኛ ላይ እየሰራ ነው ለወንድ ነው። ይሄን ሚስ ካል ለሴቶች ነው ማለት ነው። ሚስ ሀያት አያችሁ፣ ሚስ ሀያትን ወይም ወይዛዝርት ሀያትን ወይም ወይዘሮ ሀያትን በክብር ተቀበሉልን። ዘ ውመን ኦፍ ዘ ይር የዓመቱ ምርጥ ሴት ነች ወይም የዓመቱ ምርጥ እንስት ነች እያልን ነው ማለት ነው። ሌዲስ ኤንድ ጀንትልመን ፕሊዝ አክሴፕት ሚስ ሀያት ዘ ውመን ኦፍ ዘ ይር ማለት ትችላላችሁ ማለት ነው። ስለዚህ የተከበራችሁ እንግዶቻችን ወንዶችና ሴቶች እባካችሁን ሚስ ሀያትን ወይም ወይዘሮ ሀያትን ወይም እንስት ሀያትን ተቀበሉልን። ዘ ውመን ኦፍ ዘ ይር የዓመቱ ምርጥ ሴት ናት እያላችሁ ነው ማለት ነው። ነምበር 3 ይሄን ይላል ማለት ነው። ነምበር 4 እንመልከት። ነምበር 4 ሌዲስ ኤንድ ጀንትልመን ፕሊዝ ዌልካም ሚስተር ኦር ሚስ ብላችሁ ስም ታስገባላችሁ። ዘ ቤስት አዋርድ ኦፍ ዘ ይር ይህ ማለት ሌዲስ ኤንድ ጀንትልመን ያኔ ሴቶችና ወንዶች ፕሊዝ ዌልካም እንኳን ደህና መጣችሁ በሉልን። ሚስተር ካልን ወንድ እንጠቀማለን፣ ሚስ ካልን ደግሞ ሴትን አድርገን ስም እንጠቀማለን። ያኔ ሚስተር ኦር ሚስ ሴት ከሆኑ ሚስ ሀያት፣ ሚስ ዘውዲቱ፣ ሚስ ብርቱካን፣ ሚስ ደስታ፣ ሚስ አስቴር። ወንድ ከሆነ ደግሞ ሚስተር መሐመድ፣ ሚስተር አብዱ፣ ሚስተር ሰኢድ፣ ሚስተር ሽመልስ፣ ሚስተር ከበደ ስልን እንችላለን ማለት ነው። ዘ ቤስት አዋርድ ኦፍ ዘ ይር ካል ዘ ቤስት አዋርድ ኦፍ ዘ ይር ማለት የዓመቱ ምርጥ ተሸላሚ። አያችሁ፣ አዋርድ ማለት ተሸላሚ ነው። ሌዲስ ኤንድ ጀንትልመን ፕሊዝ ዌልካም ሚስተር ኦር ሚስ ሀያት ኦር አብዱ ዘ ቤስት አዋርድ ኦፍ ዘ ይር ቤስት አዋርድ ኦፍ ዘ ይር የዓመቱ ምርጥ ተሸላሚ ስለሆነ ወይም ስለሆነች ዋካችሁን ተቀበሉልን። እንግዲህ መድረክ ስታስተዋውቁ ዋካችሁን እከልየን ተቀበሉልን፣ ሞቅ ባለ ጭብጨባ ተቀበሉልን ምናምን ትላላችሁ አይደል? በእንግሊዝኛ
መድረክ ስንመራ ወይም መድረክ ላይ ማለት ያለብን በዚህ መንገድ ነው ማለት ነው። ስለዚህ ለዛሬ ይዤላችሁ መጣሁት ይህን ነው። ዘን ከወዳችሁት ላይክ ሸር እያደረጋችሁ ተከታተሉ። ጥያቄ ካላችሁ ወይም if you have any inquiry you can comment it okay so ኮሜንት ማድረግ ትችላላችሁ። ኮሜንት ሴክሽን ላይ አስቀምጡልኝ። ሌላ እንዲሰራላችሁ የምትፈልጉትም ካለ ልጠይቁ ትችላላችሁ ማለት ነው። ሰራላችኋለሁ። ኦኬ ሃቭ ኤ ናይስ ዴይ ኦኬ